እንዴት ናችሁ? ሰላም ነው? ባለፈው ቢሮ የተወሰነ አሳይቻችሁ ነበር። አሁን እስኪ ሰፖርቲቭ ቪዲዮ ሪከርድ ማድረግ አስፈላጊ ስለሆነ ነው ሪከርድ ማድረገው። ሳይት ታስክ ክሬት ለማድረግ እንግዲህ የምንጠቀመው ዌብሳይት ይሄንን ነው። ይሄን ካስገባን በኋላ እንደዚህ ነው የሚመጣልን። ዩዘር ኔም እና ፓስወርድ ማስገባት ነው ያለብን ማለት ነው። በዚህ ሪፍሬሽ እናደርገዋለን። ከዛ በኋላ ዩዘር ኔም እና ፓስወርዱን እንደዚህ እናስገባለን ማለት ነው። ሶሪ ይሄኛው ዝም ብሎ መጣ እና እንደዚህ ይመጣል። እዚህ ጋር ይችኛውን እንደ ካፕቻ ነገር ነው፣ እሱን እናስገባለን። እንደዚህ አድርገን ሎጊን እንለዋለን ማለት ነው። ሎጊን ካልነው በኋላ ልክ እንደዚህ ነው የሚመጣልን። በዚህ በግራ በኩል ካሉት አይኮኖች ውስጥ የዋይፋይ ምልክት ነገር ወይም ደግሞ የሆትስፖት ምልክት እሷን አይከን እንደዚህ ሆቨር ስናደርግበት እንደዚህ ያሳየናል ማለት ነው። ከዛ በኋላ እዚህ ሲንግል ሳይት ቬሪፋይ የሚለው ጋር ነው የምንገባው ማለት ነው። ሲንግል ሳይት ቬሪፋይ የሚለውን ክሊክ ስናደርግ እንደዚህ አይነት ፔጅ ያመጣልናል ማለት ነው። የተወሰነ እንጠብቀዋለን በደንብ ሎድ አድርጎ እስከሚጨርስ ማለት ነው። ሎድ አድርጎ ሲጨርስ እዚህ የማፑ እንትን በደንብ ይታያል እንደዚህ ማለት ነው። ይታያል። እዛ የመጀመሪያ ስራችን የሚሆነው ፕሮጀክት ፓራሜትር ሎድ ማድረግ አለብን፣ አፕዴትድ የሆነውን ማለት ነው። የሰርች ኢንፎርሜሽኖችን የያዘውን ፕሮጀክት ፓራሜትር ሎድ እናደርጋለን። እዚህ ጋር ሎድ ፕሮጀክት ፓራ የሚለው ጋር እችኛዋን ከፊት ለፊት ያለችዋን አይከን እዚህ ጋር እሱን እንጫናለን ማለት ነው። እሱን ስንጫን ወደ ፕሮጀክት ፓራሜትር ፔጅ ነው የሚወስደን ማለት ነው። ስለዚህ እዚህ ጋር ሶስቱንም ሴሌክት እናደርጋለን ማለት ነው። 2G 3G እና 4G ወይም ደግሞ UMTS GSM እና LTE ሴሌክት እናደርጋለን። አፕዴትድ የሆነውን መጠቀም እንችላለን። ስለዚህ እዚህ ጋር LTE አለ፣ እዚህ ጋር UMTS አለ፣ GSM እዚህ ጋር ነው ያለው። ሶስቱንም በአንዴ ሴሌክት እናደርግና ኦኬ እንለዋለን ማለት ነው። ኦኬ እንለዋለን። ተወሰነ ሊያዝገን ይችላል፣ መጠበቅ ይኖርብናል። ዌት እንለዋለን። ከኮኔክሽኑም ከሰርቨሩም ቢዚ ከመሆን አንፃር ነው እንደዚህ ቶሎ ሎድ የሚያደርግልን። እሱን በትዕግስት መጠበቅ ይኖርብናል። ዌት እንለዋለን። አሁንም እሺ አሁን ሰክሰስፉል ሆኗል። እዚህ ጋር የሳይቶቹ ምልክት እዚህ ጋር ይመጣልናል ማለት ነው። እንደዚህ አድርጎ የሳይቶቹ አይከን እዚህ ጋር እንደዚህ ዲስፕሌይ ይሆናል ማለት ነው። ከዛ ቀጥሎ ምንድነው የምናደርገው? ሲስተም እንመርጣለን። ክሬት የምናደርገው ታስክ የትኛውን ቴክኖሎጂ ነው? GSM ከሆነ GSM ሴሌክት እናደርጋለን ማለት ነው። ከዛ በኋላ ሳይት እንመርጣለን። ቴስት ሳይት የሚለው ጋር እዚህ ጋር ከፊት ለፊት ባዶ ቦታ አለ፣ ግን እሱ ጋር አይደለም። ይችኛዋን ከስር ይችን እዚህ ጋር የምትታየውን የሆነች የፎቅ ነገር ምልክት የምትመስል እሷን ነው የምንጫናት። እሷን ክሊክ ስናደርግ ሳይት ሰርች ያስደርገናል። ፊልተር ይላል። እዚህ ጋር ሲስተማችንን እንመርጣለን። GSM አይደል ቅድም ያልነው፣ ስለዚህ GSM እንመርጣለን። ከዛ በኋላ ሳይት አይዲ እዚህ ጋር እንመርጣለን ማለት ነው። ቴስት የሚደረገውን ሳይት ማለት ነው። ስለዚህ እሱን እንመርጣለን። ለምሳሌ ይሄንን መርጥ እስኪ። ይሄ ሳይት ካለ ስለ 1343 ሰርች እንለዋለን። እንደዚህ ይመጣልናል። ያሁን የቱጂ ነው። ስለዚህ መጀመሪያ የጂኤስኤም 900ውን ሴሎች ሴሌክት እናደርጋለን ማለት ነው። ለየብቻ ነው ዲስፓች ማድረግ ያለብን። ስለዚህ መጀመሪያ የ900ውን ሶስቱን ሴሎች ብቻ ሴሌክት አድርገን ኦኬ እንላለን ማለት ነው። ከዛ እሱን ከመረጥን በኋላ ከታች ቴምፕሌት የሚላል ቴምፕሌት እንመርጣለን። ቴምፕሌት ማለት ስክሪፕት ነው። ስለዚህ አሁን የምንመርጠው ምንድነው? የጂኤስኤም 900
ኤስኤስቢ የሚል አለ። አሁን ጂኤስኤም ብል እንደዚህ ያስመርጠኛል። ስለዚህ ጂኤስኤም 900 ኤስኤስቢ የምትለዋል ይሄንን እንመርጣለን ማለት ነው። አሁን መረጥ። ቀጣይ ምንድነው ዲቫይስ ነው የምንመርጠው። እዚህ ጋር ከታች ዲቫይሶቹ ይዘረዘሩልናል። ያ ሰውዬ ቴስት ሳይት አሳይን የተደረገለት ሰው የያዘውን ዲቫይስ ኮድ ማወቅ ይኖርብናል። አትሊስት እነዚህ ኢቲ ምናምን የሚሉትን በሱ ነው ሰርች የምናደርገው ማለት ነው። ስለዚህ ለምሳሌ እዚህ አይድል የሚላል አይድል ካለ ያ ዲቫይስ ኦንላይን ነው፣ ታስኩን ሪሲቭ ማድረግ ይችላል ማለት ነው። ኦፍላይን ከሆነ ግን ሰውየውን ኦንላይን እንዲያደርግ ቀድመን መንገር ይኖርብናል። ካልሆነ የተወሰነ ዌይት ያደርግና ፌል ነው የሚያደርገው፣ አይደርስም ስልኩ ላይ ማለት ነው። ስለዚህ ይህንን አይድል መሆኑን ቼክ አድርገን ሁለት ዲቫይስ ከሆነ ሁለቱንም በአንዴ እንደዚህ ሰሌክት እናደርጋለን ማለት ነው። ስለዚህ እንደዚህ እናደርጋለን። ከዛ አድ ነው የምንለው እዚህ ጋር አድ ታስክ። ከዛውን ቀጥሎ ደግሞ የ1800ን እንደዚሁ ማድረግ ይኖርብናል። እሱን መጀመሪያ ይሄን ሰሌክት ያደረግነውን የ900ን ክሊር እናደርገዋለን። እዚህ የብሩሽ ምልክቱን እንደዚህ ክሊክ ስናደርገው ይሄን ባዶ ያደርገዋል ማለት ነው። ከዛ ልክ እንደቀድሞ እዚህ ጋር ይችኛዋን አይከን ሰሌክት እናደርጋለን። ጂኤስኤም ላይ ነው። አሁንም ራሱን ሳይት አይዲ እናደርግና ሰርች እንለዋለን ማለት ነው። ከዛ በኋላ ቅድም ያደረግነው 1 2 3 ነበረ። አሁን ደግሞ 4 5 6 እናደርጋለን ማለት ነው። የ1800 እነዚህ ናቸው። ኦኬ እንላለን ማለት ነው። ከዛ በኋላ ቴምፕሌትም የ1800ን ጂኤስኤም 1800 የሚለውን ሰሌክት ማድረግ ይኖርብናል። ጂኤስኤም 1800 ኤስኤስቢ ነው የሚለው እሱን ሰሌክት እናደርጋለን ማለት ነው። ከዛ በኋላ ዲቫይሱ ተመሳሳይ ራሱ ከሆነ ዝም ብለን ሌላ ሰሌክት አናደርግም። አንድ ሳይት ስለሆነ የአንድ ሰው ነው የሚሆነው። ስለዚህ እንደዚህ ሰሌክት አድርገናል አድ እንላለን። አሁን እዚህ ጋር ይደረድርልናል። አሁን ደግሞ ወደ ዩኤምቲኤስ እንሄዳለን ማለት ነው። ዩኤምቲኤስም እንደዚህ እናደርጋለን። ሲስተሙን ዩኤምቲኤስ እናደርጋለን። ሳይት አይዲውን የቅድሙን እናደርጋለን። ሰርች እንለዋለን ማለት ነው። እንደዚህ ይመጣል። እንደዚህ እናይና ላይክ የ900 እና የእንትንን የምንለየው እዚህ ጋር ላስት እንሄድና U51 51 52 53 የሚሉት እነዚህ የ900 ናቸው። እነዚህ ከዛ ውጭ ያለው የ21 ነው ማለት ነው። ስለዚህ የመጀመሪያዎቹ ሶስቶቹ የU900 ሴሎች ናቸው ማለት ነው። ሰሌክት እናደርጋቸዋለን። ኦኬ እንላለን ማለት ነው። አንዳንዴ ከመጨረሻም ሊሆን ይችላል የ900 የመጨረሻ የሴል አይዲውን ቼክ ማድረግ ይኖርብናል ማለት ነው። ስለዚህ አሁን ዩኤምቲኤስ 900 ኤስኤስቢ የሚለውን ሰሌክት እናደርጋለን። ይሄም ማለት ነው። ከዛ አድ እንላለን። አሁን አድ አደረግን። የ21ዱንም እንደዚሁ ይሄን መጀመሪያ ክሊር እናደርገዋል። እንደገና ሰሌክት እናደርጋለን። የቅድሙ የመጀመሪያ ሶስቱ ነበረ እሱን እንዘልና ወይም ደግሞ ሰሌክት ኦል እንለውና የመጀመሪያ ሶስቶቹን እናጠፋቸዋል ማለት ነው። እንደዚህ እናደርጋለን። የ2100 ሴሉ ብዙ ነው። እሱን እንዴት ቴስት እንደምናደርግ ያው አሳይተናቸዋል ማለት ነው። ከዛ በኋላ ይሄን የ2100ን ሰሌክት ማድረግ ይኖርብናል ማለት ነው። ዩኤምቲኤስ 2100 ኤስኤስቢ ከዛ አድ ታስክ እንላለን። ዲቫይሱ ተመሳሳይ ስለሆነ ማለት ነው። አድ ታስክ አድ አደረግን። አሁን የቱጂ እና የስሪጂን ጨረስን ማለት ነው። ወደ ኤልቲ እንሄዳለን። ኤልቲም ጋር እንሄድና ሳይቱን ሰሌክት እናደርጋለን። እዚህ ጋር ኤልቲ እናደርገዋል ሲስተሙ ሳይት አይዲ የቅድሙ ነው። ሰርች እናደርጋለን። ያሳየናል። አሁን ሁሉም ባንድ አለው ማለት ነው። 1 2 3 አለ 4 5 6 11 12 13 ስለዚህ የሲኤ ከሆነ የመጀመሪያ የሲኤ ከሆነ የምናደርገው ይሄን 11 12 13 የሚለውን ብናደርገው አሪፍ ነው። ወይም ደግሞ 1 2 3 ማድረግ እንችላለን። ስለዚህ እኔ አሁን 11 12 13 የሚለውን ላድርገው 2600 ማለት ነው። ነገር ግን ቴምፕሌት ሰሌክት ሳደርግ ግን እዚህ ጋር የሲኤ የሚለውን ነው ሰሌክት የማደርገው ማለት ነው። ሲኤ እዚህ ኤልቲሲኤ ኤስኤስቢ የሚለውን ነው መጠቀም ያለብን ማለት ነው። እንደዚህ እናደርጋለን። ዲቫይሱ ተመሳሳይ ነው። አድ እንለዋለን ማለት ነው። ከዛ በኋላ የ800 ይቀረናል ኤልቲ 800 ማለት ነው። ስለዚህ እሱንም ሰሌክት እናደርጋለን። ሰርች እናደርጋለን። የኤልቲ 800 4 5 6 የሚለው ነው። ስለዚህ 4 5 6 ነው የሚለው እሱ
ሰሌክት ካደረግን በኋላ ኦኬ እንለዋለን ማለት ነው። ከዛ በኋላ ስክሪፕቱ LT800 SSV የሚለውን ቴምፕሌት የሚለውን እንመርጣለን ማለት ነው። እዚህ ጋር አለ LT800 SSV የሚለውን ሴሌክት እናደርግለታል ማለት ነው። ከዛ አድ እንላለን ማለት ነው። ይህ ሁሉ የአንድ ሳይት ነው ባይ ዘ ዌይ ለየባንዱ የተለያየ ስለሆነ ነው። ስለዚህ የአንድ ሳይት ሙሉ ባንድ ካለው ቴስት ስክሪፕት የሚሆነው 6 ነው። ነገር ግን የሁለት ስልክ ስለሆነ 12 ነው የሚያሳየን እዚህ ጋር ማለት ነው። ስለዚህ መጨረሻ ላይ ሁሉንም እንደዚህ ሰሌክት እናደርግና ስታርት ታስክ ነው የምንለው። ስታርት ታስክ ስንለው ነው ወደ ስልኩ የሚሄደው ማለት ነው። ስለዚህ እንደዚህ ሰሌክት ካደረግነው በኋላ ሁሉንም ስታርት ታስክ ስንለው ወደ ዲቫይሳችን ወደ ሁለቱም ስልክ ይገባልናል ማለት ነው። ታስክ ኢሹድ ሰክሰስፉሊ ይላል። ከዛ በኋላ ካንስል ነው የምንለው። ሪፖርት ታስክ ይላል ኖ ኒድ። ስለዚህ ካንስል እንለዋለን። ስለዚህ የአንድ ሳይት እንደዚህ ነው ክሬት የምናደርገው ማለት ነው። ስለዚህ በዚህ መልክ ለራሳችንም ወይ ደግሞ ለቲማችን ታስክ ክሬት ማድረግ እንችላለን ማለት ነው። እናመሰግናለን።